ዓለማችን የነባሩን የፖለቲካ ስርዓት መሰረት በሚያናውጥና ሀያላንን ዳግም በሚያሰልፍ ጥልቅ የጂኦፖለቲካዊ ሽግግር አፋፍ ላይ ትገኛለች። በዚህ የዘመናችን ውስብስብ የዲፕሎማሲ ቼስ ሰሌዳ ላይ ዋሽንግተን የቤጂንግን ግስጋሴ ለመግታት የተገላቢጦሹን ኒክሰን ታሪካዊ ካርድ በመምዘዝ ሞስኮን ከተገለለችበት ለማውጣትና ወደ ጎኗ ለማስጠጋት የፖለቲካ ቁማሯን እያጧጧፈችው ትገኛለች። ሆኖም አዲሱ የዓለም የኃይል ማዕከል ሆና ብቅ ያለችው ቻይና የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በደማቅ ቀይ ምንጣፍ አስተናግዳ ሳታበቃ በሳምንታት ልዩነት የሩሲያውን መሪ ቭላድሚር ፑቲንን በይፋዊ ጉብኝት ለመቀበል መዘጋጀቷ የዓለምን የዲፕሎማሲ ምትሃት በጣቷ እያሽከረከረች መሆኑን ቁልጭ አድርጎ ያሳያል። ከምዕራባውያን ማዕቀብ ያመለጠችው ሩሲያና በዋሽንግተን የከበባ ስጋት ውስጥ ያለችው ቻይና አንደኛው በሚያደርገው ላይ ሌላኛው ላለመቃወም በገቡት የዝምታ ቃል ኪዳን የፈጠሩት የጋራ መከታ የአሜሪካን የመነጠል ስትራቴጂ ፈተና ውስጥ የከተተ የማይበጠስ ህብረት ሆኗል። የሚከተለው ትንታኔ ከሀያላኑ የዲፕሎማሲ ሽኩቻ ጀርባ ያለውን ስውር ስሌት፣ የቻይናን ብልህ የዓለም አቀፍ አደራዳሪነት ሚና እንዲሁም ዓለማችን ወደ አዲሱ የባለብዙ ዋልታ የፖለቲካ ስርዓት እያደረገች ያለውን እልህ አስጨራሽ ጉዞ በጥልቀት ይፈትሻል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የጂኦፖለቲካዊ አሰላለፍ በማያባራ የለውጥ ማዕበል ውስጥ እየተናወጠ በሚገኝበት በዚህ የታሪክ ምዕራፍ የሀያላን ሀገራት የዲፕሎማሲ ቋጠሮና ስትራቴጂካዊ እርምጃዎች ከመቼውም ጊዜ በላይ ውስብስብና ትኩረትን የሚስቡ ሆነዋል። ከእነዚህም የቅርብ ጊዜ ፖለቲካዊ ክስተቶች ማዕከል ሆና ብቅ ያለችው ቻይና ስትሆን ቤጂንግ የተሰነጣጠቀውን የዓለም ስርዓት ሚዛን ለመጠበቅና ራሷን እንደ ዋነኛ የኃይል ማዕከል አድርጋ ለማስቀመጥ የምታደርገው ጥረት በጉልህ እየታየ ይገኛል። ይህንንም ተከትሎ የሩሲያው ፕሬዝዳንት ቭላድሚር ፑቲን የፊታችን ሜይ 20 በቤጂንግ ይፋዊ ስራ ጉብኝት እንደሚያደርጉ የሚጠበቅ ሲሆን ይህ የፑቲን ጉዞ የሚከናወነው የቻይናው ፕሬዝዳንት ሺጂፒንግ ከአሜሪካ አቻቸው ዶናልድ ትራምፕ ጋር ያደረጉትና በዓለም አቀፍ ደረጃ በከፍተኛ ትኩረት ሲጠበቅ የነበረው ጉባኤ ካጠናቀቁ ከጥቂት ቀናት በኋላ መሆኑ የጉዳዩን ፖለቲካዊ ክብደት የላቀ ያደርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ያደረጉት ጉዞ በ10 ዓመታት ውስጥ ለመጀመሪያ ጊዜ የተካሄደ የአንድ አሜሪካዊ መሪ ታሪካዊ ጉብኝት ነው። ምንም እንኳን በኢራን ጦርነት መባባስ ምክንያት ይህ ጉዞ ለተወሰኑ ሳምንታት ተራዝሞ የነበረ ቢሆንም የቤጂንግ ባለስልጣናት ለትራምፕ ያደረጉት አቀባበል ግን እጅግ ደማቅና ታሪካዊ ነበር። ቀይ ምንጣፍ በተነጠፈበት በዚህ አቀባበል ላይ በደስታ የሚዘምሩ በርካታ ትምህርት ቤት ተማሪዎች የተገኙ ሲሆን በባላንጣዋ ፊት ትራምፕን ያስደመመ ወታደራዊ ትርኢት ጨምራበት የክብራቸውን መገለጫ የሆነውን 21 ጊዜ መድፍ የማንባት ወታደራዊ ስነስርዓትም ተከናውኗል። ይህ የትራምፕ አቀባበል የቻይና ባለስልጣናት ከፍተኛ የስራ ውጥረት ውስጥ የከተተ በመሆኑ ከቀናት በኋላ ለሚመጡት ለቭላድሚር ፑቲን ጉብኝት ተመሳሳይ የሆነ ሰፊ ዝግጅትና ወታደራዊ ትርኢት አይጠበቅም። ይልቁንም የፑቲን የቤጂንግ የአንድ ቀን ቆይታ የሁለቱ ሀገራት መደበኛና የዕለት ተዕለት ዲፕሎማሲያዊ መስተጋብር አካል ተደርጎ የሚወሰድ ይሆናል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ፑቲን ጉዞ ትክክለኛ ቀን ከመናገር ቢቆጠቡም ለጉብኝቱ የሚደረጉት ዝግጅቶች በሙሉ መጠናቀቃቸውን፣ ሁሉም አስፈላጊ ግንኙነቶች መደረጋቸውንና የጉብኝቱ ዋና ዋና መለኪያዎች ከስምምነት ላይ መድረሳቸውን አረጋግጠዋል። ሞስኮ ከቤጂንግ ጋር ያላትን ጉብኝቱን በይፋ የማሳወቅ ስምምነት እንደማትጥስም ቃል አቀባዩ ገልጸዋል። ይህ የአሜሪካና የሩሲያ መሪዎች በተከታታይና በተቀራራቢ ቀናት ወደ ቻይና የሚያደርጉት ጉዞ በታሪክ ውስጥ እጅግ አልፎ አልፎ ብቻ የሚከሰት ክስተት ነው። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2001 እና በ2014 ቻይና የኤዥያ ፓሲፊክ የኢኮኖሚ ትብብር ጉባኤን ባስተናገደችበት ወቅት እንዲሁም በ2016 በአንግዡ ከተማ በተካሄደው የቡድን 20 ጉባኤ ላይ ፑቲንና የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ በተመሳሳይ ጊዜ በቻይና መገኘታቸው ይታወሳል። በቀድሞው የአሜሪካ መንግስት ዲፕሎማትና በአሁኑ ወቅት የኤፍጄኤስ ግሎባል አማካሪ የሆኑት ዊሊያም ክላይን እንደሚሉት ቻይና የእነዚህ ጉብኝቶች ጊዜና ቅደም ተከተል ያቀናበረችው እጅግ በጥንቃቄና በከፍተኛ ስትራቴጂካዊ ስሌት ነው። ቤጂንግ ከሩሲያ ጋር ያላትን ግንኙነት እጅግ አስፈላጊ መሆኑን በተደጋጋሚ ያሳየች ሲሆን የአሜሪካንም ሆነ የአውሮፓን ስጋት ለማስታገስ ስትል ከሞስኮ ጋር ያላትን ወዳጅነት መስዋዕት እንደማታደርግ ግልጽ አድርጋለች። ይሁን እንጂ ይህ ጥብቅ ወዳጅነት ለቻይና ያለ ዋጋ አልተገኘም። ክላይን እንደሚያስረዱት በአውሮፓ ሀገራት ዘንድ ቻይና በዩክሬን ጦርነት ለሩሲያ የምታደርገው ድጋፍ ከፍተኛ ቅሬታን የፈጠረ ሲሆን የፑቲን መጪው ጉብኝትም ይህንኑ የአውሮፓውያንን ስጋት ይበልጥ እንደሚያጎላውና በቻይና ላይ ያላቸውን እይታ ይበልጥ እንደሚያሻክረው ይጠበቃል። ቻይና በአሁኑ ወቅት የዓለም የፖለቲካ ማዕከልነቷን በተግባር እያሳየች ትገኛለች። የፑቲን ጉብኝት ሲጠናቀቅ ቻይና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል የሆኑትን አራቱንም ሀገራት መሪዎች በተከታታይ ወራት ውስጥ በማስተናገድ የመጀመሪያው ሀገር ትሆናለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በታህሳስ ወር፣ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጥር ወር ቤጂንግን የጎበኙ ሲሆን አሁን ደግሞ ትራምፕና ፑቲን በተከታታይ ቻይናን መርገጣቸው የቤጂንግን
ዓለም አቀፋዊ ተጽዕኖ ፈጣሪነት ያረጋገጠ ነው። ከዚህ ጎን ለጎን ቤጂንግ ከዋሽንግተን ጋር ያላትን ግንኙነት ለማረጋጋት ከፍተኛ ጥረት እያደረገች ነው። ፕሬዚዳንት ሺ ከትራምፕ ጋር ባደረጉት ውይይት ሁለቱ ሀገራት ጠላቶች ሳይሆኑ አጋሮች መሆን እንዳለባቸው አበክረው ገልጸዋል። ዢ አክለውም የቻይናና አሜሪካ ግንኙነት በአግባቡ ለመምራትና የፈረንጆችን 2026 የሁለቱ ሀገራት ታሪካዊና የማይረሳ የለውጥ ዓመት እንዲሆን ከትራምፕ ጋር በጋራ ለመስራት ፈቃደኛ መሆናቸውን አረጋግጠዋል። በተጨማሪም ቻይና ከአሜሪካ ጋር ገንቢና ስትራቴጂካዊ መረጋጋት ያለው ግንኙነት ለመገንባት ቃል ገብታለች። ይህ በእንዲህ እንዳለ አሜሪካ በአሁኑ ወቅት እየተከተለች ያለው ፖለቲካዊ ስትራቴጂ በብዙዎች ዘንድ ተገላቢጦሹ ኒክሰን የሚል ስያሜን አግኝቷል። ይህ ስያሜ የመነጨው እንደ አውሮፓውያን አቆጣጠር በ1972 የቀድሞው የአሜሪካ ፕሬዚዳንት ሪቻርድ ኒክሰን በወቅቱ የነበረችውን ሶቪየት ህብረትን ለማዳከም በማሰብ ወደ ቻይና ያደረጉት ታሪካዊ ትኩረት አቅጣጫን ለውጥን በማስታወስ ነው። አሁን ላይ ደግሞ የትራምፕ አስተዳደር ዋነኛ ስጋቱ የሆነችው ቻይናን ለመገደብ ሲል ከሩሲያ ጋር ያለውን ግንኙነት ለማለዘብና ዩክሬን ውስጥ እየተካሄደ ያለውን ጦርነት በድርድር ለማስቆም ጥረት እያደረገ ይገኛል። የዚህ ስትራቴጂካዊ አካል በሆነ መልኩ በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ገበያ ላይ የተፈጠረውን አለመረጋጋት ለማስወገድ በሚል ዋሽንግተን ባለፈው መጋቢት ወር ላይ በሩሲያ ነዳጅ ላይ ጥለው የነበረውን ማዕቀብ ለጊዜው አንስታለች። ይህ የ30 ቀናት ልዩ ፈቃድ ሀገራት በማዕቀብ ምክንያት ታግዶ የነበረውን የሩሲያ ነዳጅና የነዳጅ ተዋጽኦችን መግዛት እንዲችሉ እድልን የፈጠረ ነበር። ምንም እንኳን አሜሪካ ሩሲያንና ቻይናን ለመነጠል የረዥም ጊዜ ፍላጎትና የተገላቢጦሽ ኒክሰን ሙከራ ብታደርግም በቤጂንግና በሞስኮ መካከል ያለው ግንኙነት ግን ከዩክሬን ጦርነት መፈንዳት አንስቶ ይበልጥ እየተጠናከረ መጥቷል። ሁለቱ ሀገራት ግንኙነታቸውን እንዳለት የጠነከረና በታሪክ ከፍተኛ ደረጃ ላይ የሚገኝ በማለት በተደጋጋሚ ይገልጹታል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ እያደገ መምጣቱ በተለይም ቻይና ከሩሲያ የምታስገባውን የኃይል አቅርቦት በከፍተኛ ፍጥነት ማሻቀቡ ሞስኮ ከምዕራባውያን ማዕቀብ እንድትተርፍ ወሳኝ የኢኮኖሚ የህይወት መስመር ሆኖላታል። ፕሬዚዳንት ፑቲን ከፕሬዚዳንት ዢ ጋር የጠበቀ የዘወትር ግንኙነት ያላቸው ሲሆን ባለፈው መስከረም ወር በቲያንጂን በተካሄደው የሻንጋይ የትብብር ድርጅት ጉባኤ ላይ እንዲሁም የሁለተኛው የዓለም ጦርነት ማክተም 80ኛ ዓመትን ምክንያት በማድረግ ቻይና ባዘጋጀችው ግዙፍ ወታደራዊ ትርኢት ላይ መገኘታቸው የሁለቱን መሪዎች ጥብቅ ቁርኝት ያሳያል። የቻይናና የሩሲያ ስትራቴጂካዊ ግንኙነት በጥልቀት የሚተነትኑት በጽኑዓ ዩኒቨርሲቲ የሩሲያ ምርምር ተቋም ምክትል ዳይሬክተር የሆኑት ውዳዊ በአሜሪካ ቻይናና ሩሲያ መካከል ያለውን ግንኙነት ታላቁ የሶስት ማዕዘን በማለት ይጠሩታል። እንደው ገለጻ ቻይናና ሩሲያ በይፋ የተፈራረሙ አጋሮች ባይሆኑም ግንኙነታቸው ግን ከአጋርነትም በላይ የላቀና በራስ ምርጫ ላይ የተመሰረተ ስትራቴጂካዊ ቅንጅት ነው። እያንዳንዳችን የምንፈልገውን እንወስዳለን በማለት ግንኙነቱን የሚገልጹት የትስስር ተለዋዋጭና መደበኛ የዲሲፕሊን ገደቦች የሌሉት ቢሆንም ውስጣዊ መረጋጋት ያለውና ወደ ጠንካራ ተቋማዊ አሰራር ያደገ መሆኑን ያስረዳሉ። በእርሳቸው መረጃ መሰረት በሁለቱ ሀገራት መካከል ከመንግስትና ፓርላማ ጀምሮ እስከ ሲቪል ማህበረሰብና የኢንዱስትሪ ተቋማት ድረስ የተዘረጉ ከ60 ሺህ በላይ ተቋማዊ የመገናኛ መስመሮች ወይንም የደም ስሮች አሉ። በመካከለኛው ምስራቅ ያለው የዕለት ተዕለት ግንኙነት ከጊዜያዊ ጥቅሞች በላይ የገዘፈ በመሆኑ በቀላሉ ሊበጠስ የሚችል አይደለም። ከዚህም ባሻገር እንዳስገነዘቡት አሜሪካ ቻይናን ለመገደብ ከሩሲያ ጋር ለማበር የምታደርገው ስትራቴጂካዊ ሙከራ አዲስ ባይሆንም ሩሲያ በአውሮፓ ላይ የምትደቅነው ስጋት በዋሽንግተንና በሞስኮ መካከል ሊታለፍ የማይችል መዋቅራዊ ቅራኔ በመሆኑ ይህ የአሜሪካ ስትራቴጂ መቼም ቢሆን ውጤታማ ሊሆን አይችልም። የዩክሬን ጦርነት ለሩሲያ አመራሮችም ሆነ ለህዝቡ ያስተማረው ትልቅ ትምህርት ሞስኮ መቼም ቢሆን ከአውሮፓውያን አንድነት ጋር ፈጽሞ ልትዋሃድ እንደማትችል ነው። የቻይናንም ሁኔታ ከሩሲያ ጋር በማመሳሰል ሲገልጹ ይህ የሁለቱ ሀገራት የጋራ ፈተናና የመገለል ዕጣ ፋንታ በቻይናና በሩሲያ መካከል ለተፈጠረው የረዥም ጊዜ ስትራቴጂካዊ ቅንጅት መሰረታዊ መነሻ ሆኗል ይላሉ። የቻይናና የሩሲያ ትብብር በዓለም አቀፍ ጉዳዮች ላይ በተለይም በመካከለኛው ምስራቅ ውጥረቶች ላይ ከፍተኛ ቅንጅት እንዲኖራቸው አድርጓል። የካቲት ወር ላይ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የቻይናው የውጭ ጉዳይ ሚኒስትር ዋንጊው ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ቢያንስ 2 ጊዜ የስልክ ውይይትን አድርገዋል። ባለፈው ወር ላቭሮቭ ቤጂንግን በጎበኙበት ወቅትም ፕሬዚዳንት ሺ ግንኙነታቸውን እጅግ ውድና ክቡር ሲሉ አወድሰውታል። በመካከለኛው ምስራቅ ባለው ግጭት ምክንያት ለቻይናም ሆነ ለሌሎች ሀገራት ሊፈጠር የሚችለውን የኃይል እጥረት ሩሲያ ለመሸፈን ዝግጁ መሆኗን ላቭሮቭ ቃል ገብተዋል። በተባበሩት መንግስታት ድርጅትም ቢሆን የሁለቱ ሀገራት የጋራ አቋም ጎልቶ ታይቷል። አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ያወገዙት ሁለቱ ሀገራት በሚያዝያ ወር የዓለም የኃይል አቅርቦት ሰንሰለት ዋነኛ ማስተላለፊያ የሆነውን የሆርሙዝ ስትሬትን እንደገና ለመክፈት ታስቦ የቀረበውን የጸጥታው ምክር ቤት የውሳኔ ሀሳብ ድምፅን በድምፅ የመሻር መብታቸውን በመጠቀም ውድቅ አድርገውታል። ውሳኔውን ውድቅ ያደረጉበት ዋናው ምክንያትም የቀረበው የውሳኔ ሀሳብ ለችግሩ መባባስ ምክንያት የሆኑትን መሰረታዊ የጸጥታ ስጋቶች ያላካተተ መሆኑን በማንሳት ነው። በቅርቡም ቴህራን በሆርሙዝ ሰርጥ ላይ የምታደርገውን ጥቃትና ፈንጂ የማጥመድ ድርጊት እንድታቆም የሚጠይቀውንና በአሜሪካ መሪነት የቀረበውን የውሳኔ ሀሳብ ቤጂንግና ሞስኮ ድምፅን በድምፅ የመሻር መብታቸውን እንዳይጠቀሙበት ዋሽንግተን ከፍተኛ ጫናን ስታደርግ ታይታለች። ከዚህ የፖለቲካና የዲፕሎማሲ ቼዝ ጨዋታ ባሻገር የቤጂንግና የሞስኮ ህብረት የዓለምን የኢኮኖሚ
ቀለም ስር በሚነካ ሌላ ጥልቅ ስትራቴጂ እየተገመደ ይገኛል። ታማኝ የዓለም አቀፍ የፋይናንስ ተቋማትና የኢኮኖሚ ተንታኞች እንደሚያሳዩት ሁለቱ ሀገራት የአሜሪካ የዶላር የበላይነትን ለመገዳደር የጀመሩት ጸጥ ያለ ዘመቻ የዚሁ ስትራቴጂካዊ መስተጋብር ዋነኛ አካል ነው። አሁን ላይ በቻይናና በሩሲያ መካከል ከሚደረገው የሁለትዮሽ የንግድ ልውውጥ ውስጥ አብዛኛው የሚከናወነው በራሳቸው የገንዘብ ምንዛሪዎች በዩዋንና በሩብል ሲሆን ይህ እርምጃ ዋሽንግተን የፋይናንስ ስርዓቷን እንደ ጦር መሳሪያ እንዳትጠቀምበት ለማድረግ ያለመ ነው። ከዚህም አልፎ የብሪክስ ስብስብን በማስፋፋት የዓለም ደቡባዊ ክፍል ወደ አዲሱ የኢኮኖሚ ምህዋራቸው ለማስገባት የሚያደርጉትን የተቀናጀ ጥረት የህብረታቸው መሰረት ከወታደራዊና ፖለቲካዊ ድጋፍ ባለፈ ወደ ዘላቂ የኢኮኖሚ ጥገኝነት አልባነት አሸጋግሮታል። የዚህ የተመረጠ ስትራቴጂካዊ ቅንጅት ሌላኛው አስደንጋጭ ማሳያ በፓሲፊክ ውቅያኖስ ቀጠናና በቴክኖሎጂው ዘርፍ እያሳዩት ያለው እያደገ የመጣ ጡንቻ ነው። ዓለም አቀፍ የደህንነት ተንታኞች እንደሚያስገነዝቡት የቻይናና የሩሲያ የጦር መርከቦች እንዲሁም የቦምብ ጣይ አውሮፕላኖች በጃፓን ባህርና በምዕራብ ፓሲፊክ አካባቢ የሚያደርጉት ተደጋጋሚ የጋራ ወታደራዊ ልምምድ ለዋሽንግተንና ለፓሲፊክ አጋሮቿ የተላከ ጠንካራ የማስጠንቀቂያ ደወል ነው። አሜሪካና አውሮፓ በሁለቱ ሀገራት ላይ የጣሉትን የከፍተኛ ቴክኖሎጂና ማይክሮቺፕስ ማዕቀብ ለማለፍ ቤጂንግና ሞስኮ ሚስጥራዊና ጥብቅ የቴክኖሎጂ ሽግግር አውታሮችን መዘርጋታቸው ይነገራል። እስከ ጨረቃ ላይ የጋራ የምርምር ጣቢያ በጋራ እስከ መገንባት የደረሰው ይህ የህዋ ላይ ትብብር ህብረቱ ምድራዊ ድንበር ሽኩቻን የተሻገረ የረዥም ርቀት ራዕይ ያለው መሆኑን ያመላክታል። የዚህ ጥልቅና ውስብስብ የቻይና ሩሲያ ግንኙነት ስትራቴጂካዊ አስኳል እንዳስቀመጡት አንደኛው የሚያደርገውን ነገር ሌላኛው ሙሉ በሙሉ መደገፍ ሳይሆን ሚስጥሩ ያለው አንደኛው በሚያደርገው ድርጊት ላይ ሌላኛው አለመቃወሙ ላይ ነው። ይህ የዝምታና የመግባባት ፍልስፍና የህልውናቸው መሰረት ሆኗል። ለቻይና በዓለም አቀፍ ደረጃ ጸረ ቻይና የሆነ የተባበረ ግንባር ቢፈጠር እንኳን ሩሲያ ይህንን ግንባር እስካልተቀላቀለች ድረስ የዚያ ግንባር ተጽዕኖ መሰረታዊ ለውጥ አያመጣም። ይህ እውነታም ለሩሲያን በተመሳሳይ መልኩ ይሰራል በማለት የትንታኔያቸውን ማሳረጊያ ያስቀምጣሉ። በአጠቃላይ የትራምፕ የሰላምና የተገላቢጦሽ ኒክሰን ሙከራዎች፣ የፑቲን የቤጂንግ ጸጥ ያለ ስትራቴጂካዊ ጉብኝት እንዲሁም የቻይና የዓለምን ዲፕሎማሲና ኢኮኖሚ በጣቷ የማሽከርከር ጥበብ ዓለማችንን ወደ አዲስና ማብቂያው ወደማይታወቅ የባለብዙ ዋልታ የፖለቲካ ትርምስና ስሌት እያስገባት መሆኑን በግልጽ የሚያመላክት ጉዳይ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ